እነዚህ ሰዎች አለ ጦርነቱ ስራ የላቸው በቃ አለ ተው ገላግሏቸው ነቅቻለሁ ይመስገን ምን ነው የኔ መቤት ምን ነው ክሊዮፓትራ በሬ ላይ ምን ተሰራለች ይቅርታ የራሳችን ይቅርታ እዚህ ሰፈር እንደገባሽ ከላው አነሱት እንዴ ቆንጆ እንዳይገባ ያጋድለናል አላልኩም ይኸውልሽ መተኮስ ተጀመረ ጎንበስ ብዬ ይሄን ሰፈር አስፋልት አደርጋለሁ ብዬ ጊዜ አጣሁ አንቺ ዛሬ እንደምትመጪ ባቅ ሌሊቱን አድርገው ነበር ነው ወደዚህ አንዴ ነው ወደዚህ አንዴ ነው ወደዚህ ኮረኮንቹ ልገልብጠው ከስርኩ አስፋልት ነይ ወደኔ ጋር ልገልብጠው ለክፉ ቀን ያስቀመጥነው ነው ለእንዳንቺ አይነቱ አመሰግናለሁ እኛ ነው እናመሰግነው እዚህ ሰፈር አንድ ዘመድ ነበረኝ ለምን ቁራጭ አይሆንም ዘመድ የሚጠይቅ ሰው ደስ ይለኛል ደስ ነው የቤት ቁጥራችሁ ስንት ነው ወይ በግል አልተሰጠንም በጅምላ ሰጡንና ተከፋፈሉ አሉን ሁሉም የሚቀለውን ወሰደ ከስንት እስከ ስንት ይገመታል እናንተ ቤተሰብ ያክስቴ ነው ያክስቴ የቤት ቁጥር ይረሳል አሎክስሽ ጄኔንም አክስት ቢሆን ጠይቀሽ ትሄጃለሽ ያክስቴ ስማን ነው አበብዬ ይሄን መልክ የት ነው ማቀው ወይ ስጋ ቁርጥ አበብዬ ምን ነው ቤት አባት ቤት ይጂ ቤት ይቀርበኛል ቤቱ እኮ ይሄ ነው እኔ ምለው እጅ ጽሁፍሽ እንዴት ነው ምንም አይልም እስቲ ዝም ብለሽ ስልክሽን ጻፍ አረቀስ ሶስተኛው ዓለም ጦርነት በምን እንደሚነሳ ሰማሽ አልሰማሽም ባክስት ነው ግብጽ የኢትዮጵያና አክስት የኔ ነው ትላለች ያኔ ጦርነት ይነሳ እንዴ ድምጥማጡና ሶስተኛው ዓለም ጦርነት በምን እንደሚነሳ ሰማሽ ሰማሁ አጫጭር ወሬዎች አታነቡማ በፀጉር ነው በፀጉር ህንዶች ፀጉር መሸጥ ይጀምራሉ ያኔ ዓለም ትበጠበጣለች ቁርንጫጭ ፀጉር ያላቸው ናቸው አመጽ የሚያስነሱት እጅ ጽሁፍሽ እንዴት ነው ምንም አይደል እስቲ እዚህ ላይ ስልክሽን ጻፈኝ አሜሪካ ቅድሚ በብረሰባዊነት አብቢለፍለሚ ቃል ኪዳን ገብተው ቸርች መሽጊሊንተ ሩዝቬልትና ኦባማ ሰዋል ኦኬ ጠብቅ እዚህ እርግጠኛ ነኝ ያንገት ጊነስ ቡክ ላይ ተመዝግቧል ከኪሎፓትራ እኮ በአንድ ይበልጣል በአንድ ኪሎፓትራ እኮ 4 ከ1 ከነፋስ ነው አንቺ 4 ከ2 ከነፋስ እና እኔ መሰል አንገት ዘሽ እንዴት ትጓዣለሽ ብዬ ነው ሶስተኛው ዓለም ጦርነት በምን እንደሚነሳ ታውቂያለሽ አላውቅም በአንገት ነው ረጃጅም አንገት ያላቸው ሴቶች ይበዛሉ ያኔ ጦርነት ይከፈታል እነሱን ለማግባት ጦርነቱ በምን እንደሚያበቃ ታውቂያለሽ አንገት በመሳብ ነው ተመስገባሻል እኔ ግን እንዴ አሜሪካን የማያት ይመስላል ግን ማጀላንም እንዲህ ብሎ ነው መንገድ የጀመረው እንዴት የለመኑትን የማይነሳው ጌታ አሜሪካንን እጁ ላይ ማጀላን አሜሪካን እጁ ላይ ማጀላን አፍሪካን ቢያገኝ ኖሮ አገኘው የነበር ሱዳንን ቢያገኝ አገኘው የነበር ሶማሊያን ቢያገኝ አገኘው ሊል አይልም አሜሪካን ስለሆነ አገኘው ብሎ አሳየ እኔ ምን ስንት ሰው ተመዝግቧል ወደ 500 ምናምን ሰው ተመዝግቧል እናጠጋጋለን እኔ እንዴትም ይሁን ብቻ እንዴትም አሜሪካን መግባት አለ እያንኳኳሽ ነው ምን ቀረ ይሄው ከወረ እያንኳኳሽ ስሜን ጠይቂ እባክሽ አፈርሰውን ስሜን ጠይቂ ማን ልበል የኔ ቆንጆ ኤፍሬም እባላለሁ የኔ መቤት ለሰዎቹ ምን ላርግ ኤፍሬም ምን እናድርግ ነው የሚባለው ጓደኞቹ ነን እኮ እሺ ጓደኛዬ ምን እናድርግ እንጥፋ ለበለን እንጥፋ የኔ ቆንጆ ገላይን ታጥቂ ባይሽ እንጂ ቀልደኛ ነህ በቅርብ ነው አሰልጣኝ የቀየርኩ እኔ ምን ወይ ስንት ብር ነው የሚከፈለው 250 ሺህ ብር አልበዛም ለንክስ ነው እንደምትሄዱት ለቁልቢ ንክስ ነው እንደምትሄዱት ሰራ አርጋችሁ እኮ ባንዴ የምታገኙት ነው አቤት
FBI እንዴ ምን አጠፋን? ምንድነው እንደዚህ ማማር? አስደነገጥከኝ እኮ። እኔ ልደንግጥ እኔ ክውል በእናንተ ሀብታሞች እኮ ምደነግጡ አይመስለንም ነበር። አዎ ምደነግጡ ፍጹም አይመስለንም እኮ። እኛ እኮ በደረሰ ቁጥር ደሞዝ በደረሰ ቁጥር ቀለብ በደረሰ ቁጥር ስንደነግ ደውዞን ጣፍ ሳስተናል። እኔ ደሳሳ ምን ነው ለስንት ደሃ ሳስታችሁ ትችሉታላችሁ? እኔን ስትሉ ራሱ እንደነግጣለን። ታዲያ ምን የሚባለው? አይዞን እናንተ ራሳችሁ አይዞን። ደሃ መሌለውም ታውቂያለሽ። እሺ ምን ልታዘዝ? አረ ምን እንታዘዝኛ ራሳችን ደውላችሁልን ነበር። ዲሽ የምትሰራው ልጅ ነህ እንዴ? ነኝ። ዲሻችን ተበላሽቶብናል። ቆየ 20-30 አመት 30 ደቂቃ 30 ደቂቃ ካለም ከተቆራረጣችሁ እኔ ልቆራረጥ እኛ እንቆራረጥ አይደገምም። በህዋ ሳይንስ ስም ይቅርታ ጠይቅሻለሁ። በናሳ ስም ይሄው ዋይት ሃውስ ፔንታጎን ምስክሬ ነው። ቃል ገባልሻለሁ። ድጋሚ መንደሮን አለች አለማችን እያንዳንዱ ሰው ከቴክኖሎጂ ጋር እኩል ለማራመድ ነው እቅዳችን። እንዲህ እየተገፋፋችሁ እንዲህ በጣም ኮሚክ ነህ። ኬኬ ካሉት ይቅር ኮሚክ ነው ያልኩት። ጣራዊት ነው አውቀህ ነው መተን ድምጽሽን ለመስማት ብዬ። እሺ ላሳየና ዋው ምን ዋው ሶስተኛው ዓለም ጦርነት በምን እንደሚፈጠር ሰማ። በተወጠረ ጂንስ ነው በእውነቴ ነው። ምን ያቆሳተራል? ስንተኛው ነው ጦርነቱ? ተሳስቼ ይሆን? ስማ ስንተኛው ነው ጦርነት ያልከኝ? እኮ ሶስተኛ አይደለ? ሶስተኛ ዓለም ጦርነት ቢያንዷ ስለክፋት ኮስተር ብላ ሄደች። አተ ግን ገና ሶስተኛ ላይ ነን ያለ ነው ገና አይደሰው እኮ እኔ ስንተኛ ዓለም ጦርነት ላይ ደርሷል። የተዛው ኮምፒውተር ቤት አካባቢ ነህ? እቴ አጽፍልኝ በቃ ከሶስተኛ ጀምሮ እስከ አምስተኛ ያለው የዓለም ጦርነት ዓለም ወይና አስተናግድ ያለን በለው። አረ እባክህ ሰው የትና ይደርሷል። እሺ ላርጋው ወደ ግራ ወይስ ወደ ቀኝ? ወደ ፈለግሽበት። እሺ አሁን ዞረ ባክ መጣ በቃ ኤምቢሲ ፎር አለ ገብቷል በቃ መጣ ሰግና Thank you. በጣም ማመሰግናለሁ። እኔ እኮ በነፃ ስፓይኪ ኮንዶች ይቀር ታውቂ አየር ተወደደ ወይ አየር ውድ ነው። ከኛ ሰፈርማ አየር ተወደደ። ስፓይኪ ትባላለች። ስፓይኪ Thank you ባይ በጣም ቆንጆ ሻለች አይደለ? ታዳንስ የምትችለው ሳልሳ ምናምን ትደንስልሃለች። ሙዚቃ ልክፈትልህ? እባክህ ግድል በእውነት እኔ ፕሊዝ ፕሊዝ አረ ሰው ይሰማል ላይ ባንተው ለአረ ተው ክሊዮፓትራን ታውቂያለሽ? ክሊዮፓትራ ማን አላውቅም። የግብጽ ልዕልት ነበረች። ከታች ከትንሽዬ ቦታ ተነስታ ነው እዛ የደረሰችው። ቆሎ ሎሚ ምናምን ምሽት ሴን ነበረች። ውብ ነች። በቃ ቁርጥ እንዳንቺ በእኔ ሂሳብ መስታወት ተመልከች። እኔ ከፍላለሁ። አሁን ሐውልት ናት። ሐውልት? እና ሐውልት መሆን ያስደንቃል። ወይ እሷም እንዳንቺ ሞጥ ሟጣ እንዴ ከኔ ጋር ማን ተስማማ? አንድ ቀን ዲነን በቃ ኤፍሬም እባላለሁ። እሺ ኮክ ስም መለዋወጥ አይከፋም። የሰው ልጅ የደም ዝውውሩን ትቶ በስም መዘዋወር ነው የሚኖረው ይላል በእውቀቱ ስዩም። መቼም ኢትዮጵያ አይደለም ነው። እንዴት አለ እንዲህ ብሎ ከመሬት ተነስቶ አለ። ስልኬ ቅድም የደወልኩልህ ነው። ሴቭ ላድርገው? በቃ ሴቭ አደርገዋለሁ። ደውልልሻለሁ። ምልክት ብቻ አድርግልኝ። እኔ ደውልልሃለሁ። ባይ። እሺ ባይ። ቴንክ ዩ። ኤፍሬም እኔ ነኝ። የአፍሪካ ህብረት ላንቺ ወርቅ ካላነጠፍ ምንድነው ስራው? አሁን እኔ የምሰጣቸውን ገንዘብ ምን እንደሚያደርጉት አላውቅም። አሁን ዞር እስከ ይሄው ኮረኮንቾ ነው። ጥብቅ ከፍ ትንሽ አንድ ከመሬት ከፍ በይ። መሬትን አፈር ለኛ ታያት በእናቱ ከፍ ምን ልታዝኝ ነው? የሞባይል ካርድ ታገኛለህ? ባለ 15 ባለ 25 ባለ 50 ባለ 100 ቆይ መልሳለሽ። ባለ 100 እኮ ነው። ድምጽሽን ልስማው ብዬ ሶስተኛ ዓለም ጦርነት በምን እንደሚሰማሽ በሞባይል ካርድ ነው። ኢትዮጵያ የፋቀችውን ባለ 100 ብር ካርድ ግብጽ ሆዬ ሙሌት እንዴ ማን ግብጽ እጅ ጽሁፍሽ እንዴት ነው? ምንም እስቲ ልጅ ላይ ቁጥርሽን ጽፈሽ ስትወጪ ደግሞ ባለ 15 ብር ካርድ መተከልሽ እጠብቃለሁ።
ካሁን በኋላ ቴሌ ብለስትሪንግ ቴሌ ወይ ቸኮሌታማ ከለር ያለው ልጅ ምን እንዳይመስልሽም እኔና አንቺ ብንቀባ እንደው አይበልብንና እኮ መኪና ይመጣ ታርች ባይ 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 ፒክ አደርግሻለሁ ፒክ የኔ ጌታ ለምንድን ነው የውጭ በር የማይዘጋው? ሹልክ ብሎ ይወርዳል። የውጭ በር መዝጋት ግን ጥሩ ነው። እናቴ እብድና በር ሸብ ይወዳል። ውረድሽ ወንድ ነህ፣ አንተም ወንድ ነህ፣ እኔም ወንድ ነኝ። አንድ ቀን አንተም እንዲህ አይነት ነገር ውስጥ ያጋጥምህ ይችላል። አንድ ቀን ውለታ ዋለልኝ ልትለኝ ትችላለህ። አንድ ቀን እኔ አሟልጭ እንዲህ አይነት ሙልጭ አሟልጮኝ እኮ አያውቅም። አሟለጭኝ እንጂ ፈንጠር አድርገኝ አንድ ፌርማታ ፈንጠር አድርገኝ እኔ ስከንፍ እመለሳለሁ። ስከንፍ እኔ ውረድ ካልከኝ እወርዳለሁ። አዳም ይዋረድ የምትል ከሆነ እወርዳለሁ። ሔዋን ትሳቅብን ልውረድ፣ ሔዋን ትሳቅብን አዳም እወርዳለሁ። አዳም አስብበት ግን እሺ አንድ ለታዋለልኝ ትንሽ በቀቅ ታረገኛለህ? ሔዋን እንዳትዋረድ። መኪና ውስጥ ነበርሽ? እንደኔው ተሳስተሽ ሰው መኪና ውስጥ ገብተሽ ነው? ሲጋራ ይገኛል? ወይ መንገድ ላይ ይደብራል። አይደብርም? እንግዲህ አንተ ያዝ። ሉዶስ ግን ፈቀዳል አይደል? አልፈቀድንም። ማን የፈቀደው? ለማን ናችሁ? ስማችንን መግለጽ አንፈልግም። ስምህ ማን ነው? አልያዝኩትም። አስቸኳይ ነው። ሮጥ ብዬ ላምጣት። ቅርብ ቦታ ነች። ኤፍሬም እባላለሁ። አይ ኤፍሬም። አፊያ። ሃይ አፊ። ኤፍሬም ቆንጆ ስም ነው። አከራዩዋለሁ። ሶሪ ስምን ትወደዋለህ? ለምን ነው የምታጨሽው? ራሴ እንዲያመኝ። ሶሪ። አቤት አባባ። ሄሎ የኔ ቆንጆ የት ነው ያለሽው? ደህና ቦታ ነኝ። የት ነው ያለሽው? ጸጉር ቤት ነኝ። አብሮሽ እኮ ማንም ሰው የለም። ጠባቂ ካስፈለገ ሌላ ቀይርልሻለሁ። ቆይኔስ ከመቼ ነው ጠባቂ የሚያስፈልገኝ? ትንሽ ብትታገሺ ምን አለበት? እንደውም እኔ ራሴ ጠባቂ ቀይሬያለሁ። አናግረው። ማልበል ልጅ አንድ ነገር ትሁን የገባህበት ገብቼ የምን መውጣት መግባት ነው? ያው አቤት አባባ። ቆይ ለምን አታምነኝም? ካሁን በኋላ ከፈለከኝ እንደውም አታገኘኝም። እኔ ራሴ ደውልልሃለሁ። ካሁን በኋላ እኔ ጠባቂ ነኝ። እንዴ የምን ጥበቃ? ዝም ብሎ ዘመቆ ማለት እንዴ? ከማላውቀው ሰው ጋር በስልክ አወራው። ይገደሉኝ ይታሰር ሳላውቅ በስልክ አወራው። የምን ዘመቻ ነው? የፍርድ ቀን ዘመቻ ነው? የኬክ ቆጥሪ ነው? የምን ዘመቻ ነው? የኔም ቤት እግዚአብሔር ካንቺ ጋር ይሁን። ካንተ ጋር ይሁን። አሜን። አባቴን ያዋራ ስልኩ ቪዲዮ ኮል ላይ ነበር። መልከን አይቶታል ማለት ነው። እከሳችኋለሁ። መልከን አላግባብ ቀርጻችኋል። እከሳችኋለሁ። እንዳትሞት ጸልይ። ብሞት እንኳን መለቃችሁ እንዳይመስላችሁ መጥሪያ ይደርሳችኋል ከሰማይ ቤት። ከሰማይ ወንድ አትበይኝ። ይሄው ወንድ አትበይ። ወንድነትሽንም አየላት እኮ። ምንድነው የምትፈልጊው? ማነሽ አንቺ? ምንድነው የምትፈልጊው ከኔ? ምንድነሽ? የታክኛለሽ? የታቅሻለሁ። አልፈልግም። ባፍንጫ ወጣ እንጂ
አባባ ነው አንዴ ልሰደ ሄሎ ስማ አሁን አንተ ሰው ነህ ባይ ነኝ አትበል አልኩኮ ስማ ወንድሜን አምኜ ሰምቼ ምን ሆነ የት ነው ያለው ከኔ ጋር እየተጫወትን ነው ከኔ ጋር ነው አጋኝ እስቲ አናግረ ይሄ ሄላ ወንድም ጋሼ ጋሻው እኔ ኤፍሬም ታውቀኛለህ እኔ ጁቬ አይደለም ባልሰራለ እኔ ጁቬ አይደለም አራት ጨነቅ ባባ ነው ተቀበል ያለችው ልጅ ሳምልኝ አለኝ ቪዲዮ ካል ነበር አይቶሻል ፖኒ እንፈልጋለን ፖኒ ጓደኛዬ ነዋሪ ነው ተከራይ ነው መጤ ነው አይ አይደለም የህይወት ጓደኛዬ የመኝታ ጓደኛዬ የመኝታ ጓደኛዬ በአደባባይ ፈልጋለሁ ማለት ትንሽ አይከብድም ለሚሰማ ሰው ትንሽ አይከብድም ሰው ምን ያስባል የሰው ልጅ ምን ይሰማዋል የሰው ልጅ መኪና ውስጥ ቢገባ የሰው ልጅ ከድልድይ ቢፈጠፈጥ የሰው ልጅ ብዙ ነገር በማስመልከት ጥናት የሚባል ነገር አለ የምንለፋውኛ የሚፈልገው ሌላ ማን ነው ፖኒ ቅናት እንደዚህ ነው እንዴ መሰለኝ ካነሰ ጨምራለሁ ማንም ሰው የሚቀናብኝ አይመስለኝም ባንቺ አይደለም በፖኒ ነው ፖኒ ኮሻይ ነው አውቃለሁ እባክሽ ይሄ ውሻ ኢንተርናሽናል ጸረ ጥፍር መጥመጥ ተከላካዮች ነን አሁን ነፃነሽ በየ3 ወሩ ቼክ መደረግ አለብሽ ኒውዮርክ የሚገኘው የተባበሩት መንግስታት ህንጻ ስር ነው ቢሏችን ደውይ መቼም ጥይሽ ብሄድ ከሀገር ነው መባረሩ አሳኝነ ኤፍሬም እባላለሁ በምስራቅ አፍሪካ ብቸኛው አስተማሚ ነኝ ምንድነሽ አስተማሚ ጠያቂ አስተማሚ ነኝ ወንድሜ ታሞ ምን አገኘው አንድ ፍሬ ልጅ እንኳን አይደለም ታላቅ ነው ሰው ሰደባክሽ ያው እንዴት ነው የሚያደርገው ለዶክተሩ ነግሬዋለሁ ማ በሽታው ነው ለኛ ባህሪው ነው የምንፈልገው ይጠጣል ያጨሳል ይቅማል ይሄድ ጋር ሄዳል ያጨሳል ምንድነው እስቲ እንነጫነጫ በሽታ አይደለም እንዴ ታዲያ ለእናንተ ነው ለኛ እኮ ስራ ነው እኮ አንተ እኔ ኖ እንዳትወርጂ አደራሽ መውረድ የለብሽም አንቺ መውረድ የለብሽም እንዳትወርጂ አንቺ አትወርጂም እኔ ልውረድ ምን ጠፋለሁ ምን ተባብለን ነበር ደውልልኝ ብለሽ ነበር ሚስ ኮል አርግልኝ አልኩኝ ምልክት ብቻ አርግልኝ አልኩኝ ምልክት አይፊ ታውቂያት አፍያ ኮክ ዲሽ አላቸው በዲሽ ነው ተዋወቅና ምን ካለም ያገናኛችሁ አንተ አሁን እንዴ ነው ጸባያው አለም ጸባያው ሰላም ነች አይደል እንደ በፊቱ ያብሽታ ላይ ክሊዮፓትራን አወቅኳት ወልሽላት ያኛውን ስልክ አታነሳም ገብቼ ሰርች ሳደርግ ማንነቷን በደንብ ነው ጎግል እንዴት ያላግቷን እሱ ጋር የምትኖረው አሁንም መቼም አርጅታ ጨዋታ እኮ ነው ናፈቀኝ እንድሸኛችሁ ነው ወይ ያቺት መኪና እዛሽ ጋር መኪና ያለች ነፍቃልኩሽ አይደል ታፋ እንዴት ነሽ ስላንቺ ምንም አልነገርኳትም ማፊ ስላንቺ ምንም አልነገር ከፊትሽ ይነጥለኝ ፌስቡክ ላይ ታን ፌስቡክ የሚባል ነገር ግን ታሪካችንን ዘርገፍ ሶስተኛው ዓለም ጦርነት በምን እንደምንሰጠቅ በፌስቡክ ነው የኢትዮጵያን ፌስቡክ ግብጽ ታያለች የዛን ጊዜ የዓለም ጦርነት ይነሳ ምንም ብትል ነው ባንታ አልቀየምም ለምኖር እንድጓጓ አረከኝ እግዚአብሔር ያክልልኝ ያህል ሞከርሽው ነገር አለ ገና አይደል ምን ማለት ያብራችሁ አድራችሁ ታውቃላችሁ ያ 500 ብር ጥያቄ እኮ ነው ያ 500 ብር ጥያቄ በስልክ ነው የሚመለሰው ደዊ ከማን ጋር ማለት ከጮኛሽ ጋር እኔ ልጃገረድ ክላስ
ከኢትዮጵያ ቀጥሎ ድንግል አንድ ተገኘ ኢትዮጵያዬ እንዘምታለን ላንቺማ ኢትዮጵያዬ ላንቺማ እንዘምታለን ማማዬ ግንባር ቦታ እኮ ነው ኢንዱስትሪ ዞን ማለት እኮ ይሄ እኮ ነው ኢንዱስትሪ ዞን እኮ ነው ታዲያ የደበቀብሽን ነገር ለማግኘት ነበር ይሄን በደንብ ነው የምናወራው በኋላ ክላስ ይዘን ማን ነው ብቻችን እናወራለን አንቺ ነው ማስጨነቅሽ ታራ ምን ማለት ትጨነቂ እኔ ግን አልጨነቅም በቂጣ ነው ያደኩት እኔ አይሰማኝም እሺ ሉዝ ያረኩትን በምንድን ነው የምትመልሰው ሄፒኔ እኮ ጨዋታው እንዴት ደስ እንደሚለኝ የልጋይ ስለምን ከከተማ እንወጣ ወንድ አርገሽዋል አንተ ወንድ አይደለ እንዴ በግ ምንድነው ነቁስ ተሰበሰቡ ደሳላች ምንድነው ዳርዳርታው ማንንም የተከለውን እኮ ማንንም ሊለቅልባችሁ ነው ይቅርታ ነው መቤት በጣም ይቅርታ አርጉልኝና ወንድ ነኝ እንዴ ፓስፖርት ያልታደሰም እንጂ ወጣን ነበር በእውነት ይሄ ነገር ግን አባይን ያስጨንቀዋል እንደውልላቸዋለን ችግር አለ አይዞሽ